Okay, hello guys, friends. ዛሬ በፓርት 4 ተመልሰናል። ለፕሮኖ ፐርሰናል የሚለውን ወይም ደግሞ ለሰው የምንጠቀማቸውን ተውላጠ ስሞች እናያለን ማለት ነው። ces pronoms personnels utilisés pour désigner des personnes et des objets spécifiques ነው። እነዚህ ፕሮናውኖች የምንጠቀማቸው ለምን ለማሳየት ነው? የሆነ ኦብጀክትን ወይም ስፔሲፊክ ፐርሰንን ለማሳየት ነው ማለት ነው። ፎር ኤግዛምፕል እዚህ ጋር ለፕሮኖም ፐርሰናል አንደኛ ዥ ነው። ዥ እኔ ማለት ሲሆን ም ደግሞ እኔን ማለት ነው። ቱ ደግሞ አለ። ቱ ደግሞ አንተ ወይም አንቺ ማለት ሲሆን ት ደግሞ አንተን ወይም አንቺን ማለት ነው። ሶስተኛ ኢል ነው። ኢል ማለት ደግሞ እሱ ማለት ነው። እሱን ማለት ስፈልግ ደግሞ ሉይ እላለሁ። ሉይ ደግሞ እሱን ማለት ነው። ኤል ደግሞ እሷ ወይም እሷን ማለት ነው። እዚህ ጋር በትርጉም ስላስቀመጥኩላችሁ ቀላል ነው። ኤንድ ኑ ማለት ደግሞ እኛ ነው። በተመሳሳይ ኑ ማለት ደግሞ እኛን ለማለትም እንጠቀማለን። ኤንድ ቡ ደግሞ እናንተ ወይም እናንተን በብዙም ሊሆን ይችላል አክብረንም ቡ ስንል ማለት ነው። ኢል ደግሞ እነሱ ማለት ነው። ኡ ደግሞ እነሱን ለወንድ ሲሆን እንደዛ ለሁኝ። ኤንድ ኤል ደግሞ እነሱ ለሴት ሲሆን ማለት ነው። ስለዚህ ለፕሮኖም ፐርሰናል እነዚህ ናቸው ማለት ነው። ፎር ሞር ቪዲዮስ ፎሎ ላይክ ሼር ማድረግ እንዳትረሱ ማለት ነው። ሲየ